ምክንያቱም 16 ጊዜ ከእጽ ጋር በተያያዘ በተደጋጋሚ ተከሶ ታስሯል። እናም ባደገኛ ወንጀለኝነት ስለሚፈረጅ የሱን ወግ እውነት ብሎ ጆሮ የሰጠው አልነበረም። ልክ ሰላት ተሰግዶ እንዳበቃ ግን የሚገርም ነገር ተከሰተ። አዎ ሰላት ተሰግዶ እንዳበቃ ሸኹ ፊታቸውን ወደ ህዝቡ እንዳዞሩ ያ ሰው ብድግ አለና በሰዎች ትከሻ ላይ እየተረማመደ ከሰፍ ሰፍ እየተላለፈ ወደፊት ይገሰግስ ጀመር። የዚህ ጉዞ አስተባባሪዎችና ተወካዮች ሲመለከቱት ደንግጠው እጃቸውን ጭንቅላታቸው ላይ አድርገው ሪያድ እያሉ የሚያወጋቸውን ወግ ሱደይሲ ጓደኛዬ ነው፣ ሱደይሲ ወዳጄ ነው የሚለውን ወግ አስታውሰው ፈዘው መጨረሻውን ይጠብቁ ጀመር። እርስ በርሳቸው ጉድ ሰራን፣ አዋረደን ዛሬ ተባባሉ። ምክንያቱም እኛ የገመትነው የደህንነት ሰራተኞች ይይዙታል ወይም አንዱ ከጎኑ ያለ ሰው በጉልበት አፍኖ ይዘዋል የሚል ነበር ግምታችን። የሚገርመው ደግሞ የለበሰው የጤና ጥበቃ ሚኒስቴር የአእምሮ ህሙማን ሆስፒታል አርማ ያለበት ቀሚስ ነው። በቀይ ቀለም ኤ ተጽፎበታል። ማለትም የተሻለው ጤናማ ለማለት ያክል የሚጠቀሙበት ምልክት ነው። ያለምንም ከልካይ ይህ ሰው ወደ ሼኽ ሱደይሲ ተጠጋ። ልክ ወደ እሳቸው ሊደርስ ሲል እጁን እንዲህ ያወናጨፈ እጁን ዘርግቶ ሱደይሲ ወዳጄ፣ የድሮ ጓደኛዬ እያለ ወደ እሳቸው ይሮጥ ጀመር። ልክ ከመስጂድ ውጭ ወይም መንገድ ላይ ያገኛቸው ነበር የሚመስለው። ሱብሃንአላህ። ሼኽ ሱደይሲ አላህ ጀዛቸውን ይመንዳቸው ራሳቸውን ዝቅ አድርገው በመተናነስና በጣም በሚገርም ሁኔታ በጥበብ በተሞላበት ሁኔታ ከተቀመጡበት ብድግ ብለው በመቆም ተቀበሉት። እቅፍ አድርገውም ሳሙት፣ ሰላም አሉት። እኛ ከርቀት ሆነን ካሁን ዘባርቆ ለፍልፎ ያሳፍረናል ብለን ፈርተናል። ሼኽ ግን ጀዛሁላህ ኸይር እቅፍ አድርገው ወደ ራሳቸው አስጠግተው ግንባሩን ስመው ሞቅ ያለ አቀባበል አደረጉለት። አሁንም እኛ ሼኹ ሞራሉን ለመጠበቅ ያደረጉት ነው ብለን ስለገመትን ከዚህ ያለፈ ነገር ይኖራል ብለን በፍጹም አልጠበቅንም ነበር። ይህ ብቻ ግን አልነበረም፣ ሌላም አለ። ምን እንደሆነ ታውቃላችሁ? ከረፍት በኋላ ጠብቁ። በእውነቱ እኛም በወቅቱ በጣም የገረመን ነገር ሼኽ አብዱራህማን ሱደይሲ በስነ ስርዓት ቁጭ ብለው ይጠይቁት ጀመር። ከሰላምታ ልውውጥ በኋላ ቁጭ ብለው ያጫውቱት ጀመር። እንዴት ነህ? ደህና ነህ? በስሙ እየጠሩ ያጫውቱት ጀመር። እነገሌስ ደህና ናቸው እያሉ ይጠይቁታል። እርሱም ይመልስላቸዋል። እርሱም ሲጠይቃቸው ሼኽ ሱደይሲ መልስ ይሰጡታል። ጨዋታቸውን ቀጠሉ። ወላሂ ሪያድ እያለን ሲያወጋ የነበረው የምሩን እንደነበረ አወቅን። ከዚያ በፊት ግን ይህ ምስኪን ለወራት ውሸቱን ዝም ብሎ የሚለፈልፍ ዝም ብሎ ዘባርቂ አድርገን ነበር የወሰድነው። በመጨረሻ እውነትም የሼኽ ሱደይሲ ጓደኛ እንደነበር አረጋገጥን። ያ አላህ፣ ተመልከቱ እስቲ ይህን ተአምር አጂብ እስቲዩት። ይህ ወንድማችን ታሪኩን ሲናገር እንዲህ ይላል። በጁኒየርና ሃይ ስኩል ተማሪ በነበርኩበት ወቅት እኔና ሼኽ አብዱራህማን ሱደይሲ በአንድ ወንበር ላይ ጎን ለጎን ነበር የምንቀመጠው። ድሮ እንዳሁኑ እንደምታውቁት እያንዳንዱ ተማሪ በነፍስ ወከፍ ወንበር የለውም። 2 ወይም 3 በአንድ ዴስክ ላይ ነበር ቁጭ ብለው የሚማሩት። ይህ ወንድማችን ለሼኽ የቅርብ ጓደኛቸው ነበር። አይገርምም? አጠገባቸው ነበር የሚቀመጠው። በአንድ አይነት የትምህርት ካሪኩለም ነው የሚማሩት።